ምግብ ማብሰል እወዳለሁ ኩሽና ገብቼ አግዛለሁ ጣፋጭ ምግብ እሰራለሁ ከቤተሰብ ሄይ ልጆቼ ፕሪኬትነን ዛሬ እንሰራላችሁ ቀለል ያለ ቬጅቴብል ራፕ ነው ወደ አሰራር እንሂድ መጀመሪያ የሚያስፈልጉት ግብአቶች ድንች የተፈቀፈቃለን ሽንኩርት አለን ካሮት አለን ዱቄት አለን መጀመሪያ ሶሳችንን እንሰራለን ሶሳችንን ለመስራት መጀመሪያ ድስት ያስፈልገናል ድስቱ ላይ ትንሽ ዘይት እናደርጋለን በቂ ነው ይሄን ያክል ካደረግን ስቶቭ ከለኮስን በኋላ ድስቱን እንዲግል ትንሽ ደቂቃ እንሰጣለን አሁን ዘይታችን በደንብ ጋል እንጨምራለን ሽንኩርታችንን ቅድሚያ ሽንኩርት ነው በቃል ክረምት ነው ልጆቼ ክረምታችሁን በምን ታሳልፋላችሁ እኔ አሁን ለምሳሌ አነባለሁ ከእህቶቼ ጋር ጮሻለሁ ስፖርት እሰራለሁ ይሄ ነው የኔ ክረምት እንደዚህ ነው ክረምት ደስ ይላል በጣም እንግዲህ በደንብ እያቁላላነው ነው በነገራችን ላይ ማብሰል ማለት ለኛ ጥበብ ነው አሁን ሽንኩርታችን በደንብ ተቆላልቶልናል ካሮታችንን እንጨምር እንግዲህ ይሄ ጤነኛ ቬጅቴብል ራፕ ነው 400 ብር ለራሱ አያስወጣችሁም በደስታ በብርታት ተነስቶ ልቤ ካሮትና ድንሻት ባለው እናትና አባቴን እረዳለሁ አሁን ካሮታችን ከሽንኩርቱ ጋር በደንብ ተጠብሰን ድንቻችንን ልንጨምር ነው ባይዘባይ ድንቹ የተፈቀፈቀ ቢሆን የተመረጠ ነው እናጣለዋለን እቴን ታጠብያለሁ ይሄን ያክል ከተላለ ይበቃል ዘይት ስላለ በጥንቃቄ ቢሆን አሪፍ ነው ምግብ ማብሰል እወዳለሁ ኩሽና ገብቼ አግዛለሁ ጣፋጭ ምግብ እሰራለሁ ከቤተሰቤ ጋር እበላለሁ እጄን በሳሙና ታጥቤ ወይ ራስቸው ስሜን አልነገርኳችሁም ሀኒ አባላለሁ አዲስ አበባ ነኝ ከየት የምትከታተሉ እስቲ ኮሜንት ላይ ጻፉልኝ እንግዲህ በደንብ እንዲዋሃድ ትንሽ ዘይት እንጨምርበታለን ዘይት ቀስ እያለን ብንጨምር ነው የሚሻለው ሻት ባለው እናትና የሚያስፈልጉን ቅመሞች ምናምን እንጨምራለን አዲስ ነው አልሰው እንደምታውቁ ዋው እንግዲህ አሁን መጀመሪያ ኮረሪማችንን እናደርጋለን በጣም አሪፍ ነው ኮረሪማ አሁን ለዚህ ምግብ እንደምታዩት አላበዛም ከዛ በኋላ ትንሽ ነጭ ሽንኩርት ለጣዕም እናደርጋለን የተፈጨነ ደግሞ ትንሽ እንጨምራለን እንግዲህ እንደምታዩት አሪፍ ነው ከዛ ትንሽ እርድ ጨምራለሁ እርዱ ይሄን ያክል በጫፍና አሁን ደግሞ ትንሽ እየጨመርጋለን እስካሁን ጨው አላረግንም ጨው በተፈተላይ ደስ አይለኝም እኔ አንኳጫው ያልተፈጨ መጨው ነው ትችላላችሁ በደንብ ይዋሃድልን ትንሽ ዘይት እንጨምርና በደንብ እናዋህደዋለን ኃይሉን ቀንሰን ነው የምናዋህደው እንግዲህ እንደምታዩት የኔ ኃይል ሁነነቶ ነው ይበቃዋል መሰል እንቅመሰው ትንሽ በቂያችን ነው በጣም አሪፍ እናጠፋለን ጨዋችንን
አጥፍቻለሁ ስቶቭን እስኪቀዘቅዝ ሊጣችንን እናቦካለን። እንግዲህ ይሄን ይመስላል። ወደዳችሁት? ሊጣችንን ለማሽቷል የሚፈልጉ ነገር ዱቄት ያስፈልገናል። ትንሽ ሊጥል እንወስዳለን እናደርጋለን። ትንሽ ጨምረናልበት አሪፍ ነው። ትንሽ ዘይት እናደርጋለን። በማንኪያችን በሾርባ ማንኪያ 2 በቂ ነው። ሶስትም ከፈለጋችሁ አድርጉት። ዘይታችንን እናስቀምጣለን። አሁን ከዘይቱ ከዱቄቱ በደንብ ነው የምናቀላቅለው። መጠን እንደምንፈልገው ነው የምናደርገው። እህቶቼን አባትና እናቴም ስለሚበሉ እኔ መጠኑን በዛ አድርጌዋለሁ። አሁን ፈሳሽ ሊጥ ነው መሆን ያለበት። በደስታ በብርታት ተነስቶ ልቤ ካሮትና ድንሻት ባለው እናትና ምንም የጓጉለ ነገር ሳይኖረው በደንብ አቀላቅያለሁ። ይሁት እንግዲህ አሪፍ ነው። መጋገራችንን እንጀምራለን። ለስለስ እንዲልላችሁ ከፈለጋችሁ ወተት መጨመር ትችላላችሁ። እንግዲህ እንደረቀ እንዲል ስለፈለግ አልጨመርኩም። ዘይታችንን ግን ወደ መጋገር ነው የምንሄደው። ቅድም ዘይት ስለተነስኩት ትንሽ ዘይት እናደርጋለን። እዚህ ጋር የዘይቱ መጠን ትንሽ ስለሆነብኝ ይበቃዋል። አሁን እንደዚህ እንደምታዩት አሪፍ ሊጥ ሊሆንልን ጓጉቻለሁ። አሁን ዘይታችንን እናግላለን። መጥበሻችን ላይ አድርገን እስኪግልልን መጠበቅ አለብን። ዘይት ጠባ አድርገን መጥበሻችንን እናግላለን። መጀመሪያ ስቶቭ እንለኩሳለን። እንዲግልልን በኃይለኛ እናደርጋለን። ከዛ በኋላ እንቀንሰዋለን። እናዳርሰዋለን በደንብ እንዳይዝብን። ከያዘብን ግን መጥፎ ነው። እንግዲህ ትንሽ ጋለ ሲልልን መጋገራችንን እንጀምራለን። እዚህ ጋር ቢጋባ አሪፍ ነው እንዳይዝ። አሁን ዘይቱ ግሏል። ኃይላችንን ቀንስና ሊጣችንን እናድርገው። ቀስ ብሎ መብሰል ግን እንዳለበት እንዳረሽ በጥንቃቄ እንዳይጠባጠብብን መጥበሻችንን ጠጋገን እዛ ነው የምናደርገው። አያችሁ ግሏል ማለት ነው። በስሱ ነው ማድረግ ያለብን። እንግዲህ ካወፈር ነው ስንጠቀልል አይመቸንም፣ ይወፍርብናል። ሰው ለማዳረስ እቺን ነው የምንጠቀመው። እንግዲህ እቺን ከገዛችሁ ሁሉ ነገር ግልግል ነው። በማንኪያ ግን ማድረግ አሁን ሊጣችን እያለ ነው። እስኪበስል አሁን ተረጋግተን እንጠብቃለን። እንደምታዩት በጣም አምሮልናል። ዋው! ሰርታችሁ ሞክሩት። በጣም አሪፍ ነው። ከወደዳችሁ ሼር ማድረግ እንዳትረሱ። እጄን በሳሙና ታጥቤ እቶቼ ፊዳስ 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 እናትና አባቴ ሰርታችሁ ሞክሩት። ጣፋጭ ምግብ እሰራለሁ። ወላሂ አልመረጥኩሽም ነበር። እና ላልቀን ስም ማሰባሽ ነበር። በጣም ጥሩ ነው። በቀጣይ ቪዲዮ እስክንገናኝ ቻው ቻው።